ስላሴ ምን ተጽፏል? ስላሴ ሶስትነቱ ተጽፏል በአማርኛው። ጥያቄ ስላሴ የሚል ተጽፏል። አዎ ስላሴ ማለት ሶስትነት ማለት ነው ተጽፏል። አዎ ሶስት ምን ሶስት ናቸው ማለት ነው ባጭሩ። ሶስት ምንድን ናቸው? እሺ ሶስት አካላት ወይም ፐርሰን እኔ ማለት የሚችሉ ፐርሰን ማለት ነው። እኔ ማለት ይችላል? አዎ ይችላል። እኔ ማለት የሚችል ከሆነ ስንተኛ አካል ይሆናል ማለት ነው በእናንተ ትምህርት መሰረት? አካል መስፈርቱን ንገረኝ። የአካል መስፈርቱን ንገረኝ። የአካል መስፈርቱን ንገረኝ። እሺ የአካል መስፈርቱ ምንድነው ካልከኝ እኔ ማለት የሚችል ማለት ነው። ስለዚህ መለኮት እኔ ማለት ይችላል አልኩ እኮ አሁን። አስታራቂና ታራቂ ስንት አካል ናቸው? እሺ አስታራቂና ታራቂ፣ አስታራቂ ወልድ ክርስቶስ ኢየሱስ ነው። ታራቂ ደግሞ አብም ወልድም መንፈስ ቅዱስም ነው። በጣም አሪፍ። ሁለተኛ ቆሮንቶስ 5:19 ላይ እንደዚህ ይላል፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። ያስታርቅ ነበር የተባለው ማን ነው? እሱ እግዚአብሔር ማን ነው? እግዚአብሔር በክርስቶስ ሆኖ አስታራቂም ታራቂም የራሱ እግዚአብሔር ነው። እግዚአብሔር አብ ነው። አመሰግናለሁ። ታራቂና አስታራቂ በእናንተ ትምህርት ሁለት ነበር፣ ዛሬ አንድ ሆነ። እሺ ህዝቡን ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ ይላል። የተጠመቀው ኢየሱስ ነው አይደለ? ወልድ ሰው መለኮት አይጠመቃል ነው? መለኮት መንፈስ እኮ ነው። እሺ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ ይላል። ማን ነው የወረደው? መንፈስ ቅዱስ በምን መልክ? በአካል መልክ እንደ ርግብ ሆኖ። እንደ አካል ስለ አካል ነው እንድትል ስላደረገ ነገር ስለሆነ ነው። የወረደው በአካል መልክ ነው፣ እንደ አካል አይደለም። በአካል መልክ ነው ወንድም ማለት ላለመዳኔ ኦኬ ሳሚ እንትን ልበልህ በቃ አንተ ጀምርና ከዛ እሱ ደግሞ ግዴታውን ሲጨርስ ደግሞ መብቱ ይከበርለታል። እንግዳ ስለሆነ ተጠያቂ እናድርገው። ሳሚ የቀጥለውን በቃሽ ደቂቃውን ውሰድ። አይ ቲንክ ከበዛባችሁ 7 ደቂቃ አድርግላችሁ ሳሚ። እሺ 10 ይበዛባችኋል? ቶቶ አይበዛም። ችግር ነው አላውቅም። እሱ ደስ ይላል። ችግር የለም። በቃ አይበዛም። እንትን እናድርገው። አንዴ ማሳየት ትችላለህ ወንድማችን? ምን ላሳይ? ከ66 ስላሴ የሚለው እሺ ከ66ቱ ስላሴ ያው በእኔነት ደረጃ ወይም በፐርሰን አሉ። ከዛም አልፎ ደግሞ ዮሐንስ መልእክት ነው። አንድ ተጽፏል። ጥያቄ ጠየቅኩህ። ተጽፏል ወይ ነው? አለ ስላሴ የሚል ተጽፏል። ስላሴ ሶስትነቱ ተጽፏል በአማርኛው። የጥያቄ ስላሴ የሚል ተጽፏል። አዎ ስላሴ ማለት ሶስትነት ማለት ነው ተጽፏል። አዎ ሶስት ምን ሶስት ናቸው ማለት ነው ባጭሩ። ሶስት ምንድን ናቸው? እሺ ሶስት አካላት ወይም ፐርሰን እኔ ማለት የሚችሉ ፐርሰን ማለት ነው። ሶስት እኔ ማለት እሺ። አምላክስ እኔ ማለት ይችላል? በመለኮት አንድ ማለት ነው። አምላክ እኔ ማለት ይችላል ወይ? መለኮት እኔ ማለት ይችላል? አዎ ይችላል። እኔ ማለት የሚችል ከሆነ ስንተኛ አካል ይሆናል ማለት ነው በእናንተ ትምህርት መሰረት? አካል አይሆንም። አካል አይደለም። መለኮት ማለት በሶስቱ ላይ የአካል መስፈርቱን ንገረኝ። የአካል መስፈርቱን ንገረኝ። እሺ የአካል መስፈርቱ ምንድነው ካልከኝ እኔ ማለት የሚችል ማለት ነው። ስለዚህ መለኮት እኔ ማለት ይችላል አልኩ እኮ አሁን። መለኮት እኔ ማለት ይችላል ስትል እኮ አሁን ከነሱ ነጥለዋል መለኮትን ለብቻው። እንደዛ ደግሞ ይሆነ እኮ መለኮት በእናንተ ትምህርት መለኮት ባህሪ አይደለም እንዴ? መለኮት ባህሪ ነው። አንዴ መለኮት ወደ ሌላ በቃ መለኮት ባህሪ ነው። ባህሪ እኔ ማለት ይችላል? እሺ መለኮት ባህሪ ነው። ባህሪ እኔ ማለት ይችላል ያልከው ነገር መለኮት ባህሪ ስለሆነ ራሱ እኔ ማለት ይችላል። ለምን በዛ በአካላቱ ላይ እኔም መለኮት ነው። እኔ ማለት በቃ ትችዋለህ። ቅድም የጠየቁትን ጥያቄ ልጠይቅ። ትንቢተ ኢሳይያስ 40 ከቁጥር 10 ላይ ያለውን ጥቅስ እንትን በለኝ፣ አስረዳኝ። እሺ ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በባህር አስተካክሉ ይላል። እዚህ ጋር የአምላካችን ጎዳና የሚያስተካክለው ማን ነው? እሺ የአምላካችን ዮሐንስ የማንን ጎዳና ያስተካክለው? የአምላካችን ነው። የአምላካችን ቴንክ ዩ። ቁጥር 10 ላይ እንደዚህ ይላል፣ እነሆ ጌታ እግዚአብሔር እንዳያለ ይመጣል። ይሄ ይመጣል የተባለው እግዚአብሔር ማን ነው? እሺ እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። ይመጣል። ጥያቄ ጌታ እግዚአብሔር ይመጣል የተባለው ጌታ እግዚአብሔር ማን ነው ጥያቄው? እዛ ጋር ማንም ስለ እግዚአብሔር ማንኛውንም እግዚአብሔር ስለማይገልጽ ይሄ ነው ማለት አልችልም። አታውቅም ማን እንደሆነ ያ እግዚአብሔር ማን እግዚአብሔር እንደሆነ አታውቀውም።
አብ ወልድ መንፈስ ቅዱስ በብሉይ ኪዳን ስለሌለ ይሄኛው መላክ ለምሳሌ ቁጥር 3 አምላካችን የጎዳና ሲጠርግ ነበረው የማን ነበር? እሺ የእግዚአብሔር የማን እሱ እግዚአብሔር ቁጥር 3 ላይ ዮሐንስ መንገድ ያጠረገለት። እሺ እግዚአብሔር ክብር ይገለጣል፣ ስጋ ለባሽ ሁሉ በአንድነት ያየዋል። እግዚአብሔርም አፍ ይሄ ጥያቄ ቁጥር 3 ዮሐንስ የጠረገለት የማንን ጎዳና ነው? የእግዚአብሔር የኢየሱስ አይደለ? የኢየሱስ። ስለዚህ ያ እግዚአብሔር ነው ሌላ ነው? ይሄ ይመጣል የተባለው ቁጥር 10 ያለው እግዚአብሔር ማን ነው? ሌላ ነው? ከሱ የተለየ ሌላ ነው? እሺ ያየዋል የተባለው መጀመሪያ 3 ላይ ወንድሜ ያየዋል ቁጥር 3 ጥያቄው የቁጥር 3ቱ እግዚአብሔርና ቁጥር 10ሩ እግዚአብሔር ይለያል? አይለይም። ስለዚህ ጌታ እግዚአብሔር እንዳያል ይመጣል የተባለው ጌታ እግዚአብሔር ማን ነው? እሺ ጌታ እግዚአብሔር እንዳያል ይመጣል የተባለው ክርስቶስ ኢየሱስም ሊሆን ይችላል፣ አብ ሊሆን ይችላል። እዚህ ጋር ማብራሪያ መስጠትም አችልም። በብሉይ ኪዳን ሊሆን ይችላል። እሺ አትችልም። እሺ ክንዱ ማን ነው? ክንዱ ክርስቶስ ኢየሱስ ነው። ክንዱ ክርስቶስ ከሆነ ይመጣል የተባለው እግዚአብሔር ማን ነው ታዲያ? እሺ በክርስቶስ እግዚአብሔር አብ በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር ስለሚል በክርስቶስ መኖሩን ሊገልጽልን ወይም ደግሞ በሱ መታየቱን ሊገልጽልን ነው እንጂ የተላከ አብ አይደለም። ይሄን ነው። እሺ በጣም አሪፍ ቆንጆ ትክክለኛ በአንተ ተከልናቸው። ሶሪ አስታራቂና ታራቂ ስንት ተከልናቸው? እሺ አስታራቂና አስታራቂ ወልድ ክርስቶስ ኢየሱስ ነው። ታራቂ ደግሞ አብም ወልድም መንፈስ ቅዱስም ነው። በጣም አሪፍ። ሁለተኛ ቆሮንቶስ 5:19 ላይ እንደዚህ ይላል፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። ያስታርቅ ነበር የተባለው ማን ነው? እሱ እግዚአብሔር ማን ነው? እሺ እዛው በደላቸውንም ይቅር አይቆጥርባቸውም ነበር ይላል። ስለዚህ በምሕረቱ ያስታርቅ ነበር የተባለው እግዚአብሔር ማን ነው? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ። ስለዚህ ጋር አስታራቂም ታራቂም ራሱ ኢየሱስ እግዚአብሔር ነው። እግዚአብሔር አብ ነው። አመሰግናለሁ። ታራቂና አስታራቂ በእናንተ ትምህርት ሁለት ነበር፣ ዛሬ አንድ ሆነ። አስታራቂ ክርስቶስ ኢየሱስ ነው። አሁንም ስለዚህ ቆይ ያስታርቅ ነበረ ሲል በልጁ ሞት ከማን ጋር ነው የታረቅ ነው? እየመለስኩልህ ብሄር አይሻልም? ጥያቄ በልጁ ሞት ከማን ጋር ታረቅ? ከራሱ ጋር ማስረጃ አምጣልኝ። ከወልድ ጋር ታረቀ ነው የሚለው። እሺ ከወልድ ጋር ታረቀ። እሺ አንዴ ደቂቃ አቁምልኝ። አሁን እስከሚከፍል አቁምለት። እሺ ወልድ ከራሱ ጋር አስታረቀን የሚለውን አምጣልኝ። ፊልጵስዩስ ላይ አንተ ያነበብኩ ፊልጵስዩስ ደቂቃውን ዝጉት። ቦታውን መለስ አስቀምጥልሃለሁ። እሺ ሳሪ ያለሽ እሺ ስንት ፊልጵስዩስ ስንት ላሳስ ሳሚን ፔሲ አንተ ትይዛለህ። አይ እንትኑን ችግር የለውም ለማለት ነው የደቂቃው። ኦኬ ፊልጵስዩስ ስንት ከራሱ ጋር ያስታረቀው ወልድ? እሺ አንዴ ቆይ ላውጣ። ነበር ሳሚ ያስታውሰው። ወልድ ከራሱ ጋር ያስታረቀው ወልድ ከራሱ ጋር ራሱን ከራሱ ጋር እናንተ ነውርና ነቀፋ የሌላችሁ ቅዱሳን አድርጎ ቆላስይስ 1 ከቁጥር 22 ላይ እናንተ ነውርና ነቀፋ የሌላችሁ ቅዱሳን አድርጎ አንዴ ቆይ ለምን ትቆርጣለህ? ቆይ ተረጋጋ። እሺ እናንተ ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት በማፊት በራሱ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያያችሁትን ክፋት ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁን አሁን በስጋው ሰውነቱ በሞቱ በኩል አስታረቃችሁ። ይህም ተመስርታችሁና ተደላድላችሁ ቁጥር 19 አንብብልኝ እስኪ አንዴ። ቁጥር 19 እሺ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ማነው እግዚአብሔር የተባለው? ማነው እሱ እግዚአብሔር የተባለው? እሺ እግዚአብሔር አብ። ማነው እሱ እግዚአብሔር አብ? አዎ በጣም አሪፍ። ስለዚህ እግዚአብሔር አብ በክርስቶስ በሙላት ሆኖ በእርሱም በኩል በመስቀሉ ደም ሰላም አድርጎ በሰማይም ሆነ በምድር ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። የፈቀደው ማን ነው እዚህ ጋር? እግዚአብሔር አብ። ቴንኪው። ለማን እንዲያስታርቅ ነው የፈቀደው? ለራሱ ነው አይደል? እሺ ለራሱ።
ቴንክ ዩ እሱንም ይዘድነ ቁጥር 20 ላይ እናንተንም ነውርና ነቀፋ የሌላችሁ ቅዱሳን ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ ማን ነው የሚያቀርበን እዚህ ጋር? ማን ነው የሚያቀርበን? አንብብ። በክርስቶስ ሆኖ እኮ ነው አቅራቢ ማን እንደሆነ እዚህ ጋር ልታደርል ራሱ ቆይ አንዴ ላንብብ። ለክርስቶስ እንደሆነ ጥያቄ ምን ነበር የኔ? አንዴ ወልድ ክርስቶስ ከራሱ ጋር እንዳስታረቀ መረጃ አምጣን ያልከኝ። አንዴ ቆይ መረጃ አምጣልኩት። ቁጥር 9 ምንድን ነው ያለው? መረጃው መጥቶልሃል። ምንድን ነው ያለው? አንብብልህ ሙሉ ይነበብ። እዚህ ጋር ሰው እየሰማ ስለሆነ ሰው ይረዳዋል። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር እግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱ በኩል አረባ ከአንድ ጊዜ እስኪ አምጣ ብለኛል። እሺ በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና የፈቀደው ለማን ነው? ለራሱ እንዲያስታርቅ። አንድ ጊዜ ይልጨርስ። ለማን አንድ ጊዜ አትበል። የኔ ጥያቄ ጊዜ እኮ ነው። ለማን? ለክርስቶስ። አሁን ደቂቃ አስቀምጡለት። ለክርስቶስ ነው እዚህ ጋር ለክርስቶስ እግዚአብሔር ሙላት ሁሉ በእርሱ እንዲኖር 18 ላይ እሱም አካሉ ማለትም የቤተ ክርስቲያን ራስ ነው ካለ በኋላ ስለምንጀምረው ለክርስቶስ ቆይ መጀመሪያ ስማ። እግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድርም ሆነ በሰማይ ያሉትን ሁሉ ለራሱ እንዳስታርቅ የፈቀደው እግዚአብሔር ማን ነው? አብ ነው። የፈቀደው እግዚአብሔር አብ ነው። ለራሱ ሲል ግን ለክርስቶስ እኔ ጠየቁት ምንድን ነው? ወልድ ከራሱ ጋር እንዳስታረቀ ነው የጠየቀኝ። ከራሱ ጋር አምጣልኝ። ይሄው 22 ነው ያነበብኩልህ ወንድም አለማይ አድምጠኝ። እናንተንም ነውርና ነቀፋ የላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁ እንቅፋት ስራችሁ በማድረግ በእርሱ የተባለው ማን ነው? በክርስቶስ ኢየሱስ። ኧረ በጌታ በኢየሱስ እናንተንም ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በማን ፊት? በአብ ፊት። ማን ነው በፊት ለኢየሱስ ከፈስራ በመረጋችሁ ማን ነው? በአብ ፊት ነው አይደለም እኮ በደሙ እኮ ነው ወደ አብ የምንቀርበው። ጥያቄው ወንድሜ ጥያቄው እኮ ወደ አብ የምንገባው ወደ አብ የምንቀርበው አዎ በስራው በደሙ በዛ በተሰራልኝ ቤዛ ነው። ጥያቄው ግን ወደ ማን የምንቀርበው አይደለም። ከራሱ ጋር የሚለው አምጣልኝ። እሺ 18 ላይ መለስ ብለህ አንብብ። እርሱም አካሉ ማለትም የቤተ ክርስቲያን ራስ ነው። ስለማን እያወራ ነው? ስለ ክርስቶስ። ከላይ ጀምረህ በደንብ ስታነበው ስለ ክርስቶስ እያወራ ነው የሚመጣው። ከዛስ እግዚአብሔር አለ 20 ላይ ሙላቱ ሁሉ በእርሱ እንዲኖር በክርስቶስ እንዲኖር በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። ለክርስቶስ እንዲያስታርቅ እኮ አብ ነው አልኩ። አንዴ ፈቃዱ ነው አብ እዚህ ጋር። አንዴ ቆይ ልጨርስ ሐሳቤ። ቆይ አንተ ዋሽታል ሳታስጨርሰኝ እያስቆምከኝ ስለሆነ እንጂ ዋሽታል እንዴ? ቆይ እዚህ ጋር መጀመሪያ እኮ እግዚአብሔር ሙላቱ በእርሱ በኩል 5 ደቂቃ ጨመራችሁ እንደ ቅድሙ አንድ ደቂቃ ነው ጨምሬልሃለሁ። ሳሚዬ በመሀል ደግሞ ያባከነው ጊዜ አለ። አንተም በሱ መንገድ መሄድ ትችላለህ፣ ልክ በሄደበት መንገድ። የእሱ ችግር ነው። አስር ጊዜ ደቂቃ ለመለስ ደቂቃችሁ መስሎኛል። በቃ ችግር የለም። አሁን እዚህ ጋር አንድ ደቂቃ ነው የባከነ መልሼልሃለሁ። እንትን ግን አድርጎ ወገኖች ቢያንስ 20 ሰው እኮ 30 ጊዜ እኮ ኮፒ ሊንክ ቢያደርግ 1000 ይገባል። ስለዚህ ኮፒ ሊንክ አድርጎ ካልሆነ አንተ በራስ መንገድ ሂድ ሳሚዬ። 2 ጊዜ እንዳይሆን ብዬ ነው። ስንት ደቂቃ ነበር የሰጣችሁን? እሺ 2 ደቂቃ ልስጠው። ጥያቄውን ይጨርስ ላለመዳኔ ችግር የለም። ስለዚህ ለምን ትጨምሩልኛላችሁ? ጨምሩለት፣ ችግር የለም። እሺ ይኸውልህ ጨምርልህ ሳሚዬ። በቃ ጥሩ እንደዛ ከሆነ እሺ በቃ እሺ ሳሚ ቆይ አንዴ። እሺ ዋን ኬስ ሲሆን እስኪ ቢያንስ 20 ሰው 30 ጊዜ ኮፒ ሊንክ ቢያደርግ 1000 ይገባል እኮ። እና ፕሊስ እንደዛ አድርጉ፣ በዚህ መንገድ አገልግሉ ለማለት ነው። ኦኬ እሺ ላለመዳኔ ተዘጋጅና አሁን አደራ ዋን ኬ ኮፒ ሊንክ አድርጉ። ያው ያየው ነው ነኝ 10 ደቂቃውን ያው ተጠቀም። እሺ ሲጀምር ነገሩን እሺ ሉቃስ ወንጌል ላይ ምዕራፍ 3 ከቁጥር 23 ላይ 22 ላይ አውጣልኝ። ሉቃስ ወንጌል ላይ ምዕራፍ 3 ከቁጥር 22
እሺ ህዝቡን ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ አለ። ማን የተቀመጠው እዚህ ጋር? ወንድማችን የተጠመቀው የተጠመቀው ማለት ነው። እሺ ህዝቡን ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ ይላል። የተጠመቀው ኢየሱስ ነው አይደለ? ወልድ ሰው መለኮት አይጠመቃል? መለኮት መንፈስ እኮ ነው። እሺ መንፈስ ቅዱስም በአካል መልክ እንደ ርግብ በእርሱ ላይ ወረደ ይላል። ማን ነው የወረደው? መንፈስ ቅዱስ። በምን መልክ? በአካል መልክ እንደ ርግብ ሆኖ። እሺ የምወድ ልጅም አንተ ነህ። አንዴ እንዲያውለ ነፋስ እንደ እሳት ነው ማለት የምወድ ልጅ ቆይ መለስክ ነው መረዳት ያለብህ እዚህ ጋር እንደ አካል እንቅፋታቱና እንደ እሳት በቃ ከተባልክ አቁም። ሳን ኖ እያልኩ ያለሁት እኮ እንደሚለው ነገር እንድታክ ስለፈለኩት ነው። እንደ አካል ሲያል አካል ነው እንድትል ስላደረገ ነገር ስለሆነ ነው። ወረደው በአካል መልክ ነው፣ እንደ አካል አይደለም። በአካል መልክ ነው ወንድም ማለት አሁን እዚህ ጋር በአካል መልክ ምን እንደ በአካል መልክ መንፈስ ቅዱስ በአካል መልክ ወርዷል። የምወድ ልጅ አንተ ነህ፣ በአንተም ደስ ይለኛል የሚል ድምጽ ደግሞ ከሰማይ መጣ ይላል። የማን ድምጽ ነው የመጣው እዚህ ጋር? ከየት መጣ? ከሰማይ። የምወደው ልጄ አንተ ነህ፣ በአንተ የማን ድምጽ ነው የመጣው? የሚል ድምጽ ከሰማይ መጣ። መንፈስ የማን ድምጽ ነው? ሁሉ ቦታ አለው። የአብ ነው። የአብ በሁሉ ቦታ አብ፣ መንፈስ ቅዱስ እና ኢየሱስ ክርስቶስ። አሁን እዚህ ጋር ሶስቱም በአካል አሉ አይደለ? መጽሐፍ ቅዱስ ላይ የለም በአካል ሳይሆን እሱን ቀጥታ ዘዳግም ላሳየካ እስና ዘዳግም ከፈተልስ ቆይ ዘዳግም ምን ትሮጣለህ? እሱ የምን ጥያቄ ነው? ድምፁን በሰማ ቁጥር አካል የምታረክ ከሆነ ናለስት በዘዳግም አንተ ነህ ያለው ማን ነው እዚህ ጋር? ስማ አዎ አብ ወልድ ምንድነው እዛ የሚጠመቀው ፊዚካል ቦዲ ያለው የሚጠመቅ የሚታሰስ የሚዳሰስ የሚጨበጥ በአካል መልክ የመጣው ማን ነው? አብ ደግሞ አንዴ እሱ ጋር ስመጣ ልትመልሳለህ። በአካል መልክ የመጣው ማን ነው? በጣም አሪፍ። መንፈስ ቅዱስ ለምን መጣ? በዮሐንስ ወንጌል 1:29 ጀምር ስታነበው ዮሐንስ ኢየሱስ ስለማያውቀው ለዮሐንስ ምልክት እንዲሆንለት ነው እንደ እርግብ በአካል መልክ የመጣው እንጂ አሁን ማብራሪያ አይደለም። አንተ መንፈስ ቅዱስ ነው አካልን ለማሳየት ሳይሆን ለዮሐንስ ምልክት እንዲሆንለት ነው መልሱ። መንፈስ ቅዱስ በአካል መልክ መጥቷል አልመጣም? እዚህ ጋር ጥያቄው ባጭሩ ወንድሜ፣ አዎ መጥቶ ተቀምጧል። የምወድ ልጄ ደግሞ ከሰማይ አንተ ነህ አይደለም ተሰምቷል አይደለ? አብ ነው የለም ብያለሁ እንዴ? አብ እኮ በወልድም አለ በሁሉ ቦታ አለ ነው። መንፈስ ቅዱስና አብ እየተናገሩ ነው እዚህ ጋር። ለምሳሌ መንፈስ ቅዱስ በአካል መልክ እየመጣ ነው። አንድ አምላክ መንፈስ ቅዱስ ነው አብ እየተናገሩ ነው አይልም? የለም እንዴ? መንፈስ ቅዱስ አብ እየተናገሩ ነው እዚህ። እሺ አሁን እዚህ ጋር ልብ ብለህ ስመኝ አንዴ። እየተነጋገሩ ነው አይደለም ያልኩት እኔ። መንፈስ ቅዱስ በአካል መልክ እንደ እርግብ መጣ። በአካል መልክ መጥቷል። የመጣበት ምክንያት አንተ እንደምትለው አካልን ለማሳየት ሳይሆን ዮሐንስ ኢየሱስን ስለማያውቀው ለዮሐንስ ምልክት እንደሆነለት ነው ያለው። ሳሚ የሰዓት ጨዋታ ላይ ያለው ትዛይ ስጠይቅ ብቻ ማለት ነው። እንደዚህ ያረከው እኔ እኮ ቀጥታ እየመለስኩ ያለው መንፈስ ቅዱስ በአካል መልክ እየመጣ ነው። አብ ደግሞ ከሰማይ የምወድ ልጅ አንተ ነህ እያለ ነው። እዚህ ጋር ሶስት አካል እያየን እኔ ሶስት አካል ማለት እኔ ቆይሽ ላስረዳከሽ። ቅድም እኮ እኔ እንድታስረዳ እንድልሰጠው ለምን አሰጠኝም? ለኔ በቃ ጨርሻለሁ። እዚህ ጋር ያለው ባጭሽ ጨርሻለሁ። በጣም አሪፍ። ስለዚህ ትንቢተ ኢሳይያስ ላይ ቅድም እኮ እንድታስረዳ ቅድም ብያለሁ እኮ ትንቢተ ኢሳይያስ ምዕራፍ 48 አውጣ። ቅድም እንድታስረዳ እኮ እንትን ብያለሁ እኮ ሰምተሃል? ግን 48 ላይ አውጣ። አሁን ተራዊ ነው አይደለ? 48 ከቁጥር 16 ላይ አንብብ። 16 እሺ ወደ እኔ ቅረቡ ይህንን ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ የሚለው ማን ነው? ከፍ ብለህ አንብብ። 48 እኔ ራሴ ተናግሬያለሁ። እሺ 15 ላይ አንብብ። እኔ ራሴ ተናግሬያለሁ፣ እኔም ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱንም ትከናወንለታለች። 14 ጀምር እስቲ። እኔ የምጠይቅ ብራዘር፣ ቆይ የምጠይቅም ብቻ መልስ። ወደ እኔ ቅረቡ ይህንን እየነገርኩህ አለሁት። አንዴ መልሱን ካሌ ነው ማለት ትችላለህ፣ ችግር የለውም። እሺ እችላለሁ። እዚህ ጋር አሁን ጥያቄውን ስለሆነ ወደ እኔ ቅረቡ ይህን ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ማንና ማን የላከው? ነው እዚህ ጋር እግዚአብሔርና እና መንፈሱ ስላለ አይ እግዚአብሔርና መንፈሱ ሁለት ናቸው አይደለም። እግዚአብሔር በመንፈሱ ነው የላከው። እዚህ ጋር ይልካል። እግዚአብሔር በመንፈሱ ነው የላከው ነው የሚለው ወይስ እግዚአብሔርና መንፈሱ ልከውኛል ነው የሚለው? እና የሚለው ነገር ጌታ አምላክ እና መድኃኒት ነኝ ብሎ እግዚአብሔር በብሉይ ኪዳን ሲናገር መድኃኒት ሌላ አምላክ ሌላ ብለ አይደለም። እና የሚለው ቃል ሁለት አካላትን ለማሳየት መጽሐፍ እኔና መድኃኒት አላለም። እዛ ጋር እዚህ ጋር ያለው ምን መሰለህ? እኔና ጌታ እግዚአብሔርና መንፈሱ ልከውኛል ነው ያለው። እና የሚለው ቃል ሲገባ ስማኝ፣ እዚህ ጋር ስንት አካል ቃል ሲገባ
ምንም እግዚአብሔር ነው የላከው በመንፈሱ አንድ እግዚአብሔር ነው የላከው። እሺ እኔ ምክንያቱም እና ቆይ አንዴ ስማኝ ኬበን ጋርና አንተ ጋር እያወራሁኝ ነው። አሁን ለምሳሌ እኔ ከስንት ሰው ጋር እያወራሁ ነው ማለት ነው። እዚህ ጋር እያወራሁ ስለ ሁለት ፊዚካል ቦዲ ላለው ሰው ነው እያወራ ያለው። ስለዚህ ሁለት ሰው እዚህ ጋር አንዴ መልሰህ ቆይ ስማኝ እንኳን አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ስለ ምን ማለት ነው ወንድሜ? እግዚአብሔር በመንፈሱ ነው የላከው። እግዚአብሔር በመንፈሱ ነው የላከው። በመንፈሱ ላከኝ አይደለም የሚለው ጌታ እግዚአብሔር መንፈሱና አዎ እና የሚለው ቃል ሁሌ እና የሚለው ቃል በመጽሐፍ እዚህ ጋርም ስላሴ ያለ ቃል የሚገባ አይደለም። እንኳን ለስጥቅ እያልኩ እሺ ልስጥቅ ይሄ ነው ችግራችሁ። ሰው ይገባዋል። ዋናው ነገር ሰው እንዲረዳው ነው። እዚህ ጋር ልስጥቅ አሁን እንዲረዳ ከፈለግሽ ቀደም ዮሐንስ ወንጌል ምዕራፍ 16 እንደዚህ ነው። አባ የኔ ሰዓት ነው ያንተ ሰዓት አይደለም። በጌታ የዮሐንስ ወንጌል ምዕራፍ 16 ላይ ያውጣ። እንደዚህ አይነት ሰው መሆኔን ቢያቅ ኖሮ አስለቅስ ነበር። ቅድም ግን ምንም ማድረግ አልችልም። ሳሚ የዮሐንስ ወንጌል ምዕራፍ 16 ከቁጥር 5 ላይ አሁን ግን ወደ ላከኝ እሄዳለሁ እናንተም ወዴት ትሄዳለህ ብለው የሚጠይቀኝ የለም ይላል። ወደ ማን ነው እሄዳለሁ የሚለው? እዚህ ጋር እኔ ላኪና ተላኪ የለም ብዬ አምናለሁ። እንዴ ወደ ማን ነው የጠየቅኩህ? ላኪና ተላኪ አልጠየቅኩም። አብ ነው የላከው። ወደ አብ ወደ አብ ምን ማለት ነው? ትርጉሙ ምን ማለት ነው? ተናጋሪ ማን ነው? ወልድ ነው። ምን ማለት ነው? ወደ አብ መሄድ ማለት ነው። አብና ወልድ እንዴት ነው የሚኖሩት? አብና ወልድ ስንት አካል ናቸው? ልመልስልህ እሱን ቆይ ላኪና ተላኪ የለም ብለህ እናምንም እኮ ጠይቅ ትመልሳለህ። ተረጋጋ። አታውቁትም የእኛን ትምህርት ማለት ነው። ለዛ እኮ ነው ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይሄን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እናገርኳችሁ። እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። የምናየው አይመጣም የተባለው ማን ነው? መንፈስ ቅዱስ ራሱ ኢየሱስ በመንፈሱ በእኛ ውስጥ ይገኛል ይኖራል። በዮሐንስ ወንጌል 14:16 አይተህ ከሆነ እኮ ሌላ አጽናኝ እልክላችኋለሁ ብሎ ወዳጅ እንደሌሉ ልጆች አልተዋችሁም ብሎ ራሱ በመንፈሱ እንደሚመጣ ነው የሚናገረው። የራሱ መንፈስ ነው የሚመጣው። ራሱ በመንፈሱ እንደሚመጣ ነው የሚናገረው። አንዴ ቆይ ራሱ ነው የሚመጣው ብለኛል። አንዴ ቆይ እርሱም መጥቶ ስለ ኃጢአት አንተ ምንም መጣቀም አንዴ ቆይ ልጨርስ። ኧረ ቀጥል። እሺ እኔ ግን እውነት እነግራችኋለሁ። እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ለእናንተ አይመጣም። እኔ ብሄድ ግን እርሱን እልክላችኋለሁ አለ። የሚልከው ማንን ነው? እሱ በአካል ኦኬ ልንገርህ። እሱ በመንፈሱ በእኛ ውስጥ እንደምኖር መንፈሱ አካል ነው። የሚላክ አካል ነው መንፈሱ። ኧረ ወፍ የለም። መንፈስ አካል አይደለም። መንፈስ አካል የሚባል ነገር የለም። በእኛ ነው የሚኖረው። መንፈስ በሁሉ ቦታ ነው የሚኖረው። መንፈስ ሊሚት አይደለም። እሺ የሚላከው ያስተምራል፣ ይወቅሳል፣ ያስተምራል። የሚላከው ያስተምራል፣ ይወቅሳል። እሺ ሐዋርያ ሥራ ላይ ይወረደው ኃይል ይሰጣል። ሐዋርያ ሥራ ላይ ይወረደው ማለት ነው። የትኛው ሐዋርያ ሥራ ምዕራፍ 2 ላይ ይወረደው ተሰብስበው በነበረበት ላይ ይወረድላል እሱ ማለት ነው አይደል? አጽናኙ ትምህርት ከሆነ ስለ መንፈስ እሱ እኮ ነው የሚያወራው። እሺ ስለ ኃጢአት በእኔ ስለማያምኑ ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላ ስለማታዩኝ ነው አለ። ስለዚህ ክርስቶስ ኢየሱስ ወደ አብ ሄዷል። ከዚህ በኋላ አታዩኝም እያለ ነው። የሚመጣው ግን ሌላ ተላኪ ነው። ያ አካል አይባልም። ወይኔ ፒኤስ ደቂቃ ድጋሚ ብትሰጥ ደስ ይለኛል። በመጀመሪያ ደረጃ እዚህ ጋር እኔን አታዩኝም አልመጣም ነው ሰማይ ቁጭ ብሎ ሌላ ካለ ማለት አይደለም። በመጀመሪያ እሱ ራሱ በመንፈሱ እንደሚመጣ በእኛ ውስጥ እንደሚኖር በእኛ ውስጥ እንደሚያድር ነው እያሳያለው። የራሱ መንፈስ ነው የሚመጣው ሌላ አይደለም። አዎ ራሱ በመንፈሱ ነው የሚመጣው። ክርስቶስ ኢየሱስ ከአብ ጋር እንደሚመጣ እዛው ዮሐንስ ወንጌል ምዕራፍ 14 ላይ እኔና አብ ወደ እናንተ እንመጣለን ብሎ ተናግሯል። አሁን ስለ ክርስቶስና ስለ ክርስቶስ በጣም አንብባ 24 ለምን አታነበውም? እሺ አሁን ቀጥታው የእውነት መንፈስ ይለዋል። ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚመራ ነው ይሄ መንፈስ ቅዱስ የሚባለው። እናንተ እንደምትሉት የክርስቶስ መንፈስ አይደለም። የሚሰማው መንፈስ አይደለም። መንፈስ ቅዱስ የክርስቶስ መንፈስ አይደለም። አንዴ ልጨርስ ሐሳቤን። ያንተ ጥያቄ አይደለም። መንፈስ ቅዱስ የክርስቶስ መንፈስ አይደለም። ጥያቄ ልጨርስ። መንፈስ ቅዱስ አዎ ጨርስ። መንፈስ ቅዱስ የክርስቶስ መንፈስ ነው። አዎ ይገጽጻል። ስለዚህ ክርስቶስ ኢየሱስ ሲሞት በመንፈስ ሕያው ሆነ የሚለው መንፈስ ቅዱስ ነው። ሕያው ሆነ ቃል ቆይ ደቂቃ ጨርሳችኋል። ፒኤስ 5 ደቂቃ አይ ቲንክ 3 ደቂቃ ልስጣችሁ። እሺ 5 ልስጣችሁ ላለመዳን 5